አብዛኞቻችን 2018 ሳይገባ በዚህ ዓመትማ ይህንን አደርጋለሁ ይህንን ደግሞ አላደርግም እያለን ብዙ የሚባሉ እቅዶችን አቅደናል። ስፖርቱን እንደምንሰራ፣ ትምህርታችን ላይ ደግሞ እንደምንጎብዝ፣ ስራችንም ላይ ትልቅ ለውጥ እንደምናመጣ ለራሳችን ቃል ገብተን ነበር። ሆኖም ግን ዓመቱ እንኳን ግማሽ ሳይል ከገባናቸው ቃሎች አንዱንም አላደረግንም። ጊዜያችንን በማይጠቅሙን ነገሮች እናጥፋለን። ስለ ሰዎች በማሰብ እንዲሁም ስለማይጠቅሙ ዝባዘንኪዎች በመጨነቅ በህይወታችን መቀየር መለውጥ እንፈልጋለን። ሆኖም ግን የሆነ ሰው እንዲመጣና ሁኔታዎችን እንዲያስተካክልልን እንጠብቃለን። ይህ ደግሞ በፍጹም አይሆንም። ሁላችንም አብዝተን የምንፈልጋቸው ነገሮች አሉ፣ በትምህርት፣ በስራ እንዲሁም በተለያዩ ነገሮች። እነዚህን ነገሮች ከሰው እየጠበቅን ግን በፍጹም አይሆንም። ወደ ራሳችን ማተኮር አለብን። አንተ ወደ ራስህ ትኩረት ማድረግ ስትጀምር ሁሉም ነገር መቀየር ይጀምራል። ሰውነትህ፣ አእምሮ እንዲሁም ስራና ትምህርት። ሰዎች እንኳን ሳይቀር አንተ መፈለግ ይጀምራል። ፈጣሪ እንኳን የሚረዳህ በራስህ መጣር ስትጀምር። ስለዚህ እንዴት አድርገህ ነው ወደ ራስህ የምታተኩረው የሚለውን በእነዚህ 3 ሀሳቦች ላይ እንወያያለን። የመጨረሻውን ሀሳብ በጣም ትወዱታላችሁ። ቪዲዮውን ከመጀመራችን በፊት ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሩ። የመጀመሪያው ሀሳብ ስፖርት መስራት ጀምር። በዚህ ዘመን አብዛኛው 95% የሚሆኑ ሰዎች ስፖርት መስራት አይወዱም። ጠዋት ተነስቶ ከመሮጥ፣ ኩሻፕ ከመስራት እንዲሁም ክብደት ከማንሳት ይልቅ ስልኩን አንስቶ ሶሻል ሚዲያ ማየትና መነካካትን ይመርጣል። ልክ እንደዚሁ ሲመሽ ደግሞ ሊተኛ ሲል ማለቂያ የሌለውን የቲክቶክ እና የኢንስታግራም ቪዲዮ እያየ ድንዝዝ ብሎ ይተኛል። በዚህ ምክንያት ጤንነቱን፣ አእምሮን እንዲሁም የማሰብ አቅሙንና በራስ መተማመኑን ያጣል። ስፖርት መስራት ለሰውነት፣ ለአእምሮ እንዲሁም ለመንፈሳችን ትልቅ ጥቅም አለው። ከዛም አልፎ ተርፎ በፍቅር ህይወታችን ተመራጭ እንድንሆን ያደርገናል። ሰዎች እኛን ሲያዩ በቀላሉ እንዲሳቡ ያደርጋል። ስለዚህ የተሻለ ሰው ለመሆን ስፖርት መስራት ጀምር። ሁለተኛው ሀሳብ አእምሮህን አድስ ነው። እዚህ ምድር ላይ ሁሉም ነገር ያረጃል። መኪና፣ ቤት እንዲሁም ሰው ምንም ነገር እንዳለበት አይቀጥልም። ለምሳሌ በውድ የገዛነው መኪና መንዳት ከጀመርን ከተወሰነ ጊዜ በኋላ ጉልበት ማነስ፣ መንኮሻኮሽ ይጀምራል። ሆኖም ግን አረጀ ተብሎ አይጣልም። ይልቁኑ እንደ ድሮ ጉልበትና ፍጥነት እንዲኖረው በየጊዜው ይታደሳል። ልክ እንደዚሁ ደግሞ የሰውም ልጅ አእምሮ የማሰብ አቅሙ ይቀንሳል፣ ያረጃል። ስለዚህ በየጊዜው መታደስ ይኖርበታል። አብዛኞቻችን ድሮ ላይ የነበረን ነገሮች የማሰብ እንዲሁም የማገናዘብ አቅማችን የለም። ይህ ማለት ደግሞ አእምሯችን እያረጀ ነው ማለት ነው። ስለዚህ መታደስ ይኖርበታል። ይህን ለማድረግ ደግሞ መጽሐፍ ማንበብ፣ አስተማሪ ቪዲዮዎችንና ኦዲዮችን ማየት እንዲሁም መንፈሳዊ ቦታዎች ጋር በመሄድ አእምሯችንን ማደስ እንችላለን።